ሳውዲ አረቢያ የአልኮል መሸጫ ሱቆችን ልትከፍት ነው። ሳውዲ አረቢያ የአልኮል መጠጥ ገደቦችን በቀላሉ በማላላት ተጨማሪ የአልኮል መሸጫ ሱቆችን ለመክፈት እቅድ እንዳላት ሮይተርስ ዘግቧል። እቅዱ ሁለት አዳዲስ መሸጫ ቦታዎችን ያካተተ ሲሆን ከመካከላቸው አንዱ የመንግስት ዘይት ኩባንያ በሆነው አራምኮ ውስጥ ለሚገኙ ሙስሊም ላልሆኑ የውጭ ሰራተኞች አገልግሎት ለመስጠት ታስቦ መሆኑን ተነግሯል። የመጀመሪያ ሱቅ የሚከፈተው በምስራቃዊ ግዛት ዳህራን ውስጥ እንደሆነና ሌላኛው ሱቅ ደግሞ በምዕራባዊው የባህር በር ከተማ ጅዳ ውስጥ ለሚገኙ ዲፕሎማቶች እንደሚሆን ተገልጿል። ይህ እርምጃ በተጨባጭ የሀገሪቱ መሪ በሆኑት በልዑል አልጋ ወራሽ መሐመድ ቢን ሰልማን እየተመራ ያለው ሀገሪቷ ለውጭ ዓለም የበለጠ ክፍት የማድረግ ጥረት ቀጣይ ምዕራፍ ነው ተብሏል። ሳውዲ አረቢያ እስልምና የተወለደባት ሀገር በመሆኗ ለአልኮል መጠጥ እገዳ እንዳላትና ባለፈው ዓመት በዋና ከተማዋ ሪያድ ውስጥ ሙስሊም ላልሆኑ ዲፕሎማቶች የተወሰነ የመጀመሪያ የአልኮል መሸጫ ሱቅ ከፍታ እንደነበርና ይህ ሱቅ ከ73 ዓመት በኋላ የተከፈተው የመጀመሪያው ሱቅ መሆኑን ተገልጿል። አዲሶቹ የዳህራንና የጅዳ ሱቆች በ2026 ዓመተ ምህረት ውስጥ ይከፈታሉ ተብሎ ይጠበቃል። ሆኖም ትክክለኛ የጊዜ ሰሌዳ ገና አለመገለጹን ሮይተርስ ዘግቧል።